አሁን እኔ በማወራው ትምህርት ቤት ውስጥ ገብቶ ያልተማረ ሰው ለምን ፕሮፌሰር አይሆንም? ምንም እንዳልተማረ ነው ማስበው። የትምህርት ቤቱ ስም ትዕግስት ትምህርት ቤት ይባላል። ዕብራውያን ምዕራፍ 6 ቁጥር 15 ላይ የእግዚአብሔር ቃል ሲናገር እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘ ይላል። አንዳንድ ጊዜ እግዚአብሔር ይናገርና ከተናገረ በኋላ ጸጥ ይላል። በዚህ ወቅት ነው እንግዲህ ትዕግስት የሚያስፈልገው። ትዕግስት ማለት በሌላ አባባል እምነትን በተግባር መኖር ማለት ነው። በልብ ላይ ያለውን እምነት በተግባር በአካል መኖር ማለት ነው። በትዕግስት ወቅት 3 ትልልቅ ነገሮችን እግዚአብሔር ይሰራል። የመጀመሪያው የመዘጋጀት ጊዜ ነው። ትዕግስት ያዘጋጃል። ለሰማችሁት ተስፋ ቃል የሚሆን ማንነት እንዲኖራችሁ እግዚአብሔር የሚሰራበት ጊዜ ነው። ትንሽ ህመም አለው፣ ግን ችለህ ፈተናውን እንድታልፍ ይጠይቃል። ሁለተኛው ደግሞ ልፍስፍስ እምነት እንዳይኖር እምነታችሁን ያጠነክራል። እምነታችሁ የሚጠነክረው በትዕግስት ወቅት ነው። ሶስተኛውና የመጨረሻው ታግስህ መጨረሻ ላይ የሚገርም አነጋጋሪ ውጤት ይዘ እንድትወጣ ይፈልጋል። እነዚህ 3 ነገሮች የሚሆኑት በትዕግስት ወቅት ነው። ዮሴፍን አይታችሁ ከሆነ በ17ኛው ዓመት ህልም አለመ። ለ13 ተከታታይ ዓመታት ህልሙ ዘገየ። እንደሚነግስ፣ እንደሚገዛ፣ ዙፋን ላይ እንደሚቀመጥ በህልሙ አማካኝነት ተመልክቷል። ነገር ግን ያ ህልም እያለ እጁ ላይ ካቴና ገባ፣ ጸጉሩ ተላጨ፣ ወደ ወህኒ ቤት ወረደ፣ እንደ በግና እንደ ከብት ተሸጠ፣ ስሙ ጠፋ። በ17ኛው ዓመት የተመለከተውን ህልም በ30ኛው ዓመት በአካል ኖረ። ዳዊት ተቀባ። ከተቀባ በኋላ ቀጥታ ወደ ዙፋን አልመጣም፣ ወደ ምድረ በዳ ነው የሄደው። ትዕግስት ይጠይቃል። ከሆነ ጊዜ በኋላ ግን በእግዚአብሔር ሰሌዳ ላይ የተያዘ ቀን ሲደርስ ወደ ዙፋኑ ተመለሰ። አብርሃም የተስፋ ቃል ሰማ። ለ25 ተከታታይ ዓመታት ታገሰ። በጣም ይፈትናል፣ ህመም አለው፣ ታግሷል። ትዕግስት የሚባል ትምህርት ቤት ገብተህ የተማርክ ሰው ከሆነ ሹሮኝ የምናገረው አስገራሚ ውጤት ይዘ ትወጣል። በትዕግስት ውስጥ ክሳራ የለም። ትዕግስት ውስጥ ምንም አይነት ክሳራ የለም። እየተሰደብክ፣ እየተገፋህ፣ እየተራብክ፣ በደል እየደረሰብህ፣ ብዙ ነገር እየተባልክ ከታገዝክ አትከስርም። ለጊዜው ሰዎች ሊስቁብህ ይችላሉ። ብቸኝነትም ሊያጋጥም ይችላል። የምታወራው ነገር ሰዎች በተቃራኒው የወሰዱ ግራ እንድትጋባ ሊያደርጉ ይችላሉ። ጀስት ታገስ። ጥቂት ታገስ። እግዚአብሔር በትዕግስት የሚሰራው ስራ አለ። አስደናቂ የሆነ ነገር ከታገሳችሁ በኋላ ስትወጡ ይዛችሁ የምትወጡት ውጤት ጠላትን የሚያስደነግጥ፣ ወዳጅን የሚያስደስት፣ አንተን ደግሞ ይዞ የተራራ ጫፍ ላይ የሚያስረግጥ ታላቅ ውጤት ይሆናል። እግዚአብሔር ባርካችሁ።